እንደምነህ ጊዜ አሌክስ አብርሃም እንደምነህ ጊዜ ሰማይ ቤት እንዴት ነው? እመጣለሁ ብለህ ቆየህ ሀሳብን ነው። እኛማ ለእልፍ አላፍ አለቃ ማመልከቻ ጽፈን ለወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር አተካራ ህግጋቱን አልፈን ደብዳቤ ላክንልህ። አይንህን ካየነው 2000 ዘመን እንደቀልድ አለፈ። የመምጣትህ ተስፋ እየኮሰመነ መቅረትህ ገዘፈ። እንዲያውም በመጣለው ተስፋ 2000 ዘመን ቀጥሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዚአብሔር አበሻ ነው እያሉ ያሙሃል። እኔ ምን አውቃለሁ አመስግነው ሲሉ ልልታይም አቀልጥ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ እግዚኦ በሉ ሲባል እምባዬን የማፈስ ሃሌሉያ ሲሉኝ በሳቅ ልቤ የሚፈርስ ምናምኔት እውቀት ውስጤ ያልጸደቀ እምበረክክበት ጉልበት ያለቀ እኔ ምን አውቃለሁ። ግን አንተ ደህና ነህ? ከምር እንደሚያሞት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ። ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ? ዛሬም በድንኳን ነው? እኛማ ይኸውልህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን። ጎጆ እንድጥልልን ወደ ላይ ገነባን፣ ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ? ውቅያኖስ መክፈያው ደህና ናት በትሩ? እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋ ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳ ላሰን። ንገርልንና በትሩን ያውሰን። እናለ እግዚአብሔር ሆይ ከተስፋ ምድር ወደ ሌላ ተስፋ አለን እየኳተን መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታተን። ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላህን ላክልን ብሎሃል በልልን። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል፣ ዛሬም ይፎክራል። ሰላም ነው ጠጠሩ? ሰላም ናት ወንጭፉ? እዛ ሳቅል ገዛ ጎልያድ ተራራ ጎልያድ ግዙፉ። አላፍ ጎልያድ ከቦን ሲለነፋ ወንጭፉን ጠቅልሎ ምነው ዳዊት ጠፋ ብሎሃል በልልን። ለረከሰ ጠጠር ለሞላ ወርዋሪ ወንጭፍን ስጠው ለዚህ ታሪክ አውሪ ብለህ እዘዝልን። እንዴት ነህ ጌታ ሆይ? ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱ ሰላም ነው? ያቆማትን ፀሐይ ግቢ ቢላት ምን ነው? ያው እንደምታውቀው 13 ወራት ነው ፀሐይ የምንሞቀው። ኧረ ፀሐይ በዛ፣ ኧረ ፀሐይ በዛ፣ ኧረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ እያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዚአብሔር ፀሐይ የ13 ወር የሰው ጀንበር ባቃጠላት ምድጃ አገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር? ኧረ እግዚአብሔር በእናትህ፣ ኧረ እግዚአብሔር በእናትህ በጭንቃ አማላጇ ባዘለ ጀርባ ባቀፉ እጆቿ ወይ ዝናብ ላክልን ወይ ዝናብ ሁነና። ሙቀት ገደለና አልቻልንም ጌታ ሆይ። እናለ እግዚአብሔር ሆይ ማጣፊያው አጥሮናል። ስም ያለው ሞኝ ነው ሁሉ ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችንን ሽጠን 30 ጭብጨባ እንቀበላለን። ስንቱን ባለካባ ክብር የሰጠኸው ለ30 ፍራንክ ለተራ ጭብጨባ ደራህን ሸጠው። ተወኛን ነገር ሰማይ ቤት እንዴት ነው? ሔዋንስ ደህና ናት? ያው የልጅ ልጆቿ በእግሯ ተተክተው የፍሬው ሲገርምህ ግንዱንም አንክተው ለፍጥረተ አዳም ባይኑ አገምቱታል። ሰይጣንም ደህና ነው ኑሮ ተስማምቶታል። ሰውን ለማሳሳት ላይታች ማለት ትቷል። ሳይጠራው የሚጎርፍ ህዝብ በዝቶለታል። ኧረ እግዚአብሔር በእናትህ በጭንቃ አማላጇ ባዘለ ጀርባዋ ባቀፉ እጆቿ ወይ ዝናብ ላክልን ወይ ዝናብ ሁለና ፀሐይ ገደለና። አሌክስ አብርሃም አንባቢ ቤተ ግርማ